የኢትዮጵያ መንግስት የገንዘብ ማተሚያ ፋብሪካ ይገነባል ያለ ነው። ይህ ውሳኔ ብልህነት ነው ወይስ የኢኮኖሚ ቀውስ? ሰላም፣ እንዴት ቆያችሁ የተከበራችሁ ውድ ኢትዮጵያውያን? በዛሬው መረጃችን ሰሞኑን በቢቢሲ አማርኛና በሌሎች የሀገር ውስጥ ሚዲያዎች ባወጡት መረጃ መሰረት ኢትዮጵያ የብር ኖት የምታትም ከሆነ ምን አይነት ጉዳትና ጥቅም አለው? ይህንን ርዕሳችን ዛሬ እንመለከታለን። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተጨማሪ እንደዚህ አይነት የቢዝነስ መረጃዎችን ለማግኘት ከፈለጋችሁ ቻናላችን ውስጥ ገባ በማለት ማግኘት ትችላላችሁ። በአሁኑ ወቅት ኢትዮጵያ በታሪኳ ከፍተኛ የሚባል የኢኮኖሚ ለውጥ ውስጥ ትገኛለች። የብር ተመንን በገበያው ከመወሰን ጀምሮ እስከ IMF ግዙፍ ብድር ድረስ የሀገሪቱ ፋይናንስ ገጽታ በከፍተኛ ፍጥነት እየተቀየረ ነው። ከእነዚህ መካከል ደግሞ አንድ ትልቅ አጀንዳ የብዙዎችን ትኩረት ስቧል። እሱም ኢትዮጵያ የራሷን ገንዘብ ኖት በሀገር ውስጥ ልታተም ነው የሚለው ውሳኔ ነው። ነገር ግን እዚህ ጋር ልናስተውለው የሚገባ አንድ ትልቅ ምስጢር አለ። ገንዘብ ማተም የሚለው ቃል ሁለት ፍጹም የተለያየ ትርጉም አለው። አንደኛው እጅግ ብልህ የሆነ ስልታዊ እርምጃ ሲሆን ሁለተኛው ግን ኢኮኖሚ እሳትን ሊያቀጣጥል የሚችል አደገኛ ውሳኔ ነው። በዚህ ቪዲዮ ሁለቱንም ጥቅምና ጉዳት የሀገሪቱ ወቅታዊ ፖለቲካና ኢኮኖሚ እውነታ ጋር አገናኝተን በዝርዝር እንመለከታለን። አብራችሁን ቆዩ። በመጀመሪያ ጉዳዩን ከማተሚያ መሰረተ ልማት አንጻር እንየው። ከታሪክ አኳያ ኢትዮጵያ ልክ እንደ አብዛኞቹ የአፍሪካ ሀገራት ብር ኖቶችን የሚታትመው በአውሮፓ የሚገኙ የደህንነት የማተሚያ ድርጅቶች ነበር። አሁን ግን መንግስት ይህንን አሰራር በመቀየር የራሱን የመንግስት ገንዘብ ማተሚያ ፋብሪካ በሀገር ውስጥ ለመገንባት ያቅደዋል። ለመሆኑ የራሳችን ገንዘብ የሀገር ውስጥ ማተም ምን ጥቅም አለው? አንደኛው ከፍተኛ የውጭ ምንዛሬን ያስቀራል። ገንዘብ ከአውሮፓ ማዘዝ በዶላር ወይም በዩሮ መክፈልን ይጠይቃል። ምርቱንም በሀገር ውስጥ በማድረግ ይህን ውድ ውጭ ምንዛሬ በመቆጠብ እንደ ነዳጅና መድኃኒት ላሉ ወሳኝ ምርቶችን ለማዋል ይረዳል። ሁለተኛው የሀገርን ሉዓላዊነትን ያጠናክራል። የገንዘብ ህትመትን በሌላ ሀገር ላይ ጥገኛ ማድረግ በፖለቲካ አለመግባባቶች ወቅት የገንዘብ አቅርቦት እንዲስተጓገል ወይም እንዲዘገይ በር ይከፍታል። በሀገር ውስጥ ማምረት ግን ይህንን ስጋት ሙሉ በሙሉ ያስቀራል። ሶስተኛው የሎጂስቲክ አቅርቦትን ያቀላጥፋል። ብሔራዊ ባንክ አሮጌና የተቀደዱ ብር ኖቶችን በገበያ ፍላጎት መሰረት ወዲያውኑ በአዲስ ለመተካት ያስችለዋል። ነገር ግን ይህንን መሰረተ ልማት በሀገር ውስጥ መገንባቱ ጉዳቶቹ ቀላል አይደለም። የመጀመሪያው ኢንቨስትመንት ወጪ እጅግ ከፍተኛ ነው። ዘመናዊና ጥብቅ ደህንነት ቁጥጥር ያለው ማተሚያ ቤት ለመገንባት ግዙፍ ካፒታል ይጠይቃል። በተጨማሪ ልዩ የወረቀት አይነቶችና ደህንነት ቀለሞች ሁል ጊዜ ከውጭ ማስገባት ግድ ይለዋል። ሌላው የደህንነትና የአስተዳደር ስጋት ነው። የወቅታዊ የፖለቲካ ሁኔታ ግምት ውስጥ በማስገባት የሀገር ውስጥ ገንዘብ ፍሰትና ሐሰተኛ ህትመቶችን ለመከላከል እጅግ አስተማማኝና ከሙስና የጠራ ዓለም አቀፍ ደህንነት ስርዓት መዘርጋት ያስፈልጋል። እንግዲህ የመጨረሻ ማጠቃለያ ምንድን ነው? የማተሚያ ፋብሪካን በሀገር ውስጥ መገንባት የውጭ ምንዛሬን የሚያድን እና ሉዓላዊነትን የሚያስከብር ትልቅ ስልታዊ ድል ነው። ነገር ግን ያንን ማተሚያን በመጠቀም ያለ ምርት እድገት ገንዘብን ማጋበስ የሀገሪቱን ማክሮ ኢኮኖሚ ማሻሻያ ሙሉ በሙሉ ገደል ውስጥ ሊከት ይችላል። ውሳኔው በራስ መቻልና የኢኮኖሚ መረጋጋት መካከል ያለ እጅግ ጥንቃቄ የሚሻ ገመድ ላይ ጉዞ ነው። እናንተስ ምን ታስባላችሁ? የራሳችሁን ማተሚያ መኖሩ ብርን ያረጋጋዋል ወይስ የዋጋ ግሽበትን ያባብሰዋል? አስተያየታችሁን ከታች ባለው የኮሜንት መስጫ ሳጥን ውስጥ አሳፍሩልኝ። ቪዲዮው ላይክ እና ሰብስክራይብ በማድረግ አትርሱ። በሚቀጥለው ክፍለ ጊዜ በተመሳሳይ ቪዲዮ እስክንገናኝ ድረስ በደህና ቆዩ።